ጥፋቴን እንዳስተካክል አንድ እድል ስጠኝ። ቤታችን ያላንተ ባዶ ነው። እኔና ልጄ ናፍቀናል። እባክህን ተመለስ። ይሄን ቦታ አስታውስከው? ስለ ጋብቻችን ያቀድንበት ቦታ ነበር። የእኔ ስሜት ግን አሁንም እንዳለ ነው። ምንም የተቀየረ ነገር የለም። አሁንም እወድሃለሁ። መዋደዳችን ብቻ እኮ ለአብሮነታችን ዋስትና አይሆነንም። በፊት እኮ ዋናው መዋደዳችን ነው ትለኝ ነበር። መዋደዳችን እኮ በቂ እንዳልሆነ እያየነው ነው ልጁ። መውለዳችን እንኳን ትዳራችንን ከፍቺ እኮ አላዳነው። ናቲ እባክህን ጥፋቴን እንዳስተካክል አንድ እድል ስጠኝ። ቤታችን ያላንተ ባዶ ነው። እኔና ልጄ ናፍቀናል። እባክህን ተመለስ። ሊዱ በፈለጋችሁኝ ሰዓት መደወል ትችላለሽ። አብረን እንድንመለስ ግን እንዳትጠይቂ። ሁሉም ጥፋቶች በይቅርታ አይታለፉም። በእጅ ያለው ወርቅ እንደ መዳብ ይቆጠራል ሆኖብን የፈሰሰብንን ለማፈስ ከመነሳታችን በፊት መስጠት ያለብንን ትኩረትና ክብር አስቀድመን እንስጥ። ልጅ መውለድ በጥንዶች መሃል ያለውን ፍቅር ቢያጠነክር እንጂ የሌለውን አይፈጥርም የሚል ሐሳብ አለኝ። እናንተ የሚሰማችሁን ኮሜንት ላይ አስቀምጡ።